እንኳን ደህና ቆያችሁ ኡስታዞቼ። መርሐባ አህለን ወሰህለን። አልሐምዱሊላህ ረብል ዓለሚን። እንግዲህ ዛሬ ወደ ትክክለኛው መንገድ የተመለስኩበት ቀን ነው። ለእኔ ልዩ ቀን ነው እና የ15ቱ ከሚስለት ገብቼ ነበር እና አንዳንድ ጥያቄዎችን አንስቼ ነበረ። በሚገርም ሁኔታ በደንብ ተረድቼ ነው የወጣሁት እና 3 ሳምንት እየተከታተልኩ ነበር እና በደንብ ተረድቻለሁኝ እና ትክክለኛውን አቂዳ እየተመልሻለሁኝ እና ዛሬ በጣም ደስ ስላለኝ ነው። በጣም ዛሬ ለእኔ ልዩ ቀን ስለሆነ ነው። በጣም ደስ ብሎኛል። አልሐምዱሊላህ እና ለሁላችሁም የምለው እኔን ሳይሰለችው ብዙ እህቶችና ወንድሞች በውስጥ እያናገሩኝ በብዙ ወራቶች ያህል እያናገሩኝ ነበር እና ወደዚህ መልሰውኛል። ዛሬ በጣም ደስ የሚል ቀን ነው። አልሐምዱሊላህ ረብል ዓለሚን እና እንደኔ ግራ የተጋቡ እህቶች ካሉ፣ ቀልባቸው የተወሳወሰ እህቶች ካሉ ትክክለኛውን መንገድ እንዲመራቸው ለእነሱም ዱዓ አደርጋለሁኝ። በዚሁ አጋጣሚ ብዙ እህቶች የተታለላችሁ ካላችሁ፣ ወንድሞችም ካላችሁ ወደዚህ ትክክለኛው መንገድ አላህ ይምራችሁ እላለሁኝ እና ዛሬ በጣም ደስ ብሎኛል። የተሳሳተ መንገድ ላይ ያላችሁ እህቶች ተመለሱ። እንደኔ በደንብ ተማሩ፣ በደንብ አዳምጡ፣ በደንብ ተረዱ፣ ጠይቁ እና ወደ ትክክለኛው መንገድ አላህ ይመልሳችሁ። አላህ ትክክለኛው መንገድ አላህ ይምራችሁ። ልባችሁን ብርሃን አላህ ያድርግላችሁ። ወንድሞቼ እኔን እንደዚህ በዱዓችሁም በሁሉም ነገር እኔን ወደዚህ ስለመለሳችሁ በጣም ነው የማመሰግነው። ብቻ ምንም ማለት አልችልም፣ ወላሂ ቃል የለኝም። አልሐምዱሊላህ ብቻ እህቶቼ ቀልባቸው ተወሳወሰ ወደዚህ እንድትመለሱ ብቻ ላለሁኝ፣ ወንድሞችም እንደዛው እና በጣም ደስ ስላለኝ ነው ዛሬ። መርሐባ ማሻአላህ፣ በጣም ደስ የሚል ነው። ኢንሻአላህ የበለጠ ደግሞ ግን ጠንክሩ። ወላሂ ብዬ ነው የምለው፣ ትክክለኛውን መንገድ ያዙ። አላህ ወላሂ ልባችሁን ብርሃን ያድርግላችሁ። አልሐምዱሊላህ እኔ ተገጠር መጥቼ ነበር። እዚህ ግሩፕ ገባው። ከዛ ምንም ነገር ሳልጠይቅ ነው ከዚህ ከግሩፕ ያው በስልክ ወሬ ብቻ ምንም መረጃ ሳልቀበል ነው ከዚህ ከግሩፕ ለቅቄ የወጣሁት ማለት ነው። እና ለራሴ የሚቅርታ ጠይቄያለሁ። ግን አልሐምዱሊላህ ብዙም ሳርቅም መልሶኛል። አልሐምዱሊላህ ግን እህቶች የምላችሁ ነገር በደንብ መጀመሪያ ለመረዳት ሞክሩ። እኛ አሊፍን ሳንቀራ ምንም ነገር ሳናቅ ነው አጓጉል መንገድ ተከትለን የምንሄደው፣ በተለይ ተገጠር የመጣ ልጆች ማለት ነው። እና እንደኔ ተማሩ፣ አዳምጡ። መጀመሪያ ሁሉም ነገር ከመከራከራችሁ በፊት አጓጉል መንገድ ላይ ከመውደቃችሁ በፊት መጀመሪያ አዳምጡ፣ ተረዱ። ከሁለቱም ኡስታዞች እኔ ከሁለቱም ግሩፕ በደንብ አዳምጬ ነው ማለት ነው እና በደንብ አውጥቼ አውርጄ የትኛው ነው ትክክል ብዬ ተረድቼ ነው ወደዚህ ግሩፕ ተመልሼ የመጣሁት ማለት ነው። እና እህቶቼ ወንድሞቼ መጀመሪያ ትክክለኛውን መንገድ ለማስ ከፈለጋችሁ ጠይቁ፣ ተረዱ፣ አዳምጡ። መጀመሪያ ራሳችሁን በራሳችሁ አዳምጡት። እከሌ እንደዚህ አለኝ፣ እከሌ እንደዚህ አለኝ፣ እሱ እንደዚህ በውሸት ስለመራ ሳይሆን ግን ትክክለኛው አቂዳ የቱ ነው ብላችሁ ትክክለኛውን መንገድ ለመያዝ ሞክሩ። በውሸት ዓለም ብዙ መንገድ እንሄዳለን። በውሸት መንገድ ብዙ በገንዘብ በብዙ የምንታለል እህቶች ወንድሞች አለን። ያ ሳይሆን ደግሞ ትክክለኛውን መረጃ ማግኘት አለብን እና ትላልቅ ኡስታዞች አሉ። ማሻአላህ አላህ ይጨምርላችሁ ኡስታዞቼ። በጣም ነው ወላሂ ደስ ያለኝ። ኡስታዝ በጣም ነው ያስረዱኝ፣ በጣም በሚገባኝ ሁኔታ ሪከርድ የሚላኩልኝ እህቶች አሉ። በጣም ነው የምወዳችሁ፣ በጣም ነው የማመሰግነው። አላህ ያክብርልኝ፣ አላህ ይጠብቃችሁ። ከክፉ ነገር አላህ ይጠብቃችሁ፣ ከክፉ ሰይጣን አላህ ይጠብቃችሁ። ወላሂ ክፉ ሰይጣን፣ በተለይ የሰው ሰይጣን ምንም ማድረግ አይቻልም። ሰይጣን እንኳን በአውዝ ቢላ ይመለሳል፣ ግን የሰው ሰይጣን እንዴት እንደሚያሳስተን ራሱ አናውቅም። እና ከሰው ሰይጣን አላህ ይጠብቃችሁት ወንድሞቼ። እንደኔ ትክክለኛውን መንገድ ይምራችሁ ነው የምለው። በተረፈ ወዳችኋለሁ። አላህ ይጠብቃችሁ ባላችሁበት።